ወንድሜ የሁለት ልጆች አባት ነኝ። በቃ የዛሬን ማሪ ተወኝ። አይለምደኝ ጭራሽ አባት ሆነው ነው የምሰርቀው። ቆይ ለልጆች ምን አይነት ታሪክ ነው ማስቀመጥ የምትፈልገው? አባት ሆነህ ትሰርቃለህ ወይ? ታሪክ እኔ መች ለራሴ ሆነና እኔ መች ለድሎቴ ሆነና የእነሱን ጉሮሮ ለመሸፈን ብዬ እኮ ነው እንደዚህ ከሰው በታች። ይገባኛል እኮ የሰው ልጅ ያለ ምክንያት ይገባ ይሆናል። ግን ደግሞ ዞር ዞር ብትል በጣም ብዙ አማራጮች አሉ። አማራጭ ቢኖረኝ ነው እንደዚህ ሌት ተቀን እየተሯሯጥኩ የምታይ። ለማንኛውም አባት ስለሆንክ ትችላለህ። ለምን ደለግጥ የለም ይሄ አሪም መቸው። ለማንኛውም ምን አንቺ ወዴት? አንዳንድ አማራጮችን ላሳይ። ኧረ አዎ ምን ነው እንዴ? በዛው ሸቤ ብታስገባኝስ? እሱማ ሳልሄድ እዚሁ ጆሮን ይዤ አላስገባም እንዴ? ስምህ ግን ማን? ዳይመንድ እባላለሁ። ትክክለኛ ስምህ ነው? ኧረ ምን እሺ ነው እንዴ? ጥያቄ አበዛብኝ። ኧረ ስለ ወንድ ልጅ አምላክ በቃ ለቀቀኝ ልሂድበት እንዴ? አማራጮችን ሳላሳይ አንለያይ ይሻላል? አይሻልም? ዳይመንድ ቆይ አንተ ከየት የመጣህ ማለት አልገባኝም። ማለቴ ያው ያንተን ስም አልነገርከኝ። ስሜ ዶክተር ቢል ይባላል። ዶክተር የምር ዶክተር? አዎ ዶክተር። ምን ነው? አይ ጥሩ ነው በቃ በዚሁ እታየዋለሁ። ማለት አንዳንድ ነገሮች አሉ፣ የሆኑ የሚያሙኝ ቦታዎች አሉ። የሚያምህ ነገር አለ እንዴ? ኧረ እኔ ምንም ያመኝ ቦታ አለ? ሁሉን ነገሬ ነው የሚያመኝ። ጭንቅላቴን ያመኛል፣ መቅኔን ያመኛል፣ እንደገና ደግሞ ሞራሌን ራሱ በጣም ነው የሚያመኝ። በእውነት እኔ ያልታመምኩት ምን አለ? እንደው የሚያየኝ እኮ ጠፍቶ እኮ በዛውም ታይኛለህ። ለነገሩ እውነትህን ነው። የሚሰርቁ ሰዎች ጤነኛ ናቸው ብዬ አላምንም። ቢሮ እንሂድና ያህል አላምንም። ምን ነው? አይ እዛማ እንሂድም። ባይሆን እዚሁ አላምንም። አታስብ፣ ምንም አትሆንም። የሆነ ነገር ብታደርገኝስ? ይሄን ምን ነው ፈራህ? ወርቼ እኮ አይደለም ሽንቴልሽ ና እኔ እኮ አልፈራውም እኮ ግን ያው አትፈራና እኔ እንደውም እኮ ሳይ አንተ በጣም አይነውህ መልካም ነው። በእውነት በጣም ጥሩ ሰው ነው ወንድሜ ነው የምትመስለው። አመሰግናለሁ። ና ፈራህ? በቃ እኔ ልሂዳሹ። ምን ነው ይሄንየው? ገና ከመምጣት የሚሄድ ምንድነው? ትንሽ እናውጋ እንጂ ከስንት ጊዜ በኋላ ተገናኝተን አሁን ሊድ ማለት ምን ማለት ነው? እሱማ ቆየው እኮ ከመጣው። ግን ምን አዲስ ነገር አለ? አዲስ ነገርማ የእናንተ መምጣትና የአበበ ተውጭ ሀገር መምጣት እንጂ ሌላ ምን አዲስ ነገር አለ ብለሽ ነው? አንቺ ጋር ምን አጅሬው ና ብያለሁ። አንተ የሌባ አይነ ደረቅ ልባው ልክ ና ተመለስ። ተረጋጋ በቃ እሹ። አሁን እኮ ሄዷል። ምን ዋጋ አለው ብትሸልል ብትፎክር? በቃ እኮ አሁን ሄዷል። አንቺ የከተማ ጉድ! ይቺ መናጢ ሰው የለም ብላ በአሳቻ ሰዓት ጎትታ ታስገባና ማስወጣቱ መከራ። ምን ፈለግሽ ደግሞ? ምን ቀረሽ? ዳኒ ወጣ? አዎ ወጥቷል። ተገላገልኩ። አሽ የሆነ ሰው እዚህ ገብቶ ነበር። ማን ገባህ? አላውቅም፣ እየጠየቅኩ ነው። ማን ነበር የገባው? እኔ መች ነበርኩት? እኔ አላየውም። ያው የገባውን አላየውም የወጣውን ታልሆነ በስተቀር እንጂ። አየህ አሹ፣ ያንተ አለመኖር ቤቱ ላይ ብዙ ክፍተት አለው። አሹ ከዚህ አካባቢ አተራቅባክህም። እሺ ትይ። አደይ ለሊን ካመማት በኋላና ለሊን መንከባከብ ከጀመረች ሰዓት አንስቶ እሷና ዴቭ ላይ ያለውን የሁለቱ ነገር ግራ እየገባቸው መጥቷል። ዴቭ እያላት ያለው አንቺ እሷን እየተንከባከብሽና እሷ ጋር እየዋልሽ እኔን ረስተሽኛል፣ በዛ ላይ ደግሞ እኔን እያናደዱ ያሉ ነገሮችን በተደጋጋሚ እያደረግሽ ነው። ስለዚህ ከዚህ ነገር ብትቆጠቢ ምን ይመስልሻል እያለ ችግሮች ወይንም ጥላቻን የሚያነሳባቸውን ነገሮች መሀል ላይ እያነሳ አደይ ደግሞ በዚህ በኩል ግራ ትጋባና እኔ እናንተ ያለንን ነገር እኮ የሚቀድመው የለሊ ጉዳይ ነው። ለሊ ታማለች እንጂ ያንተን ጉዳይ ማረሳውትም ብላ ነገሩን እንደማትረሳውና ያው የተናደደበትንም ጉዳይ ስትጠይቀው እሱ የተናደደበት ጉዳይ ከዚህ በፊት ያው ዶክተር የተባለው ሰውዬ ድጋሚ ለሁለተኛ ጊዜ ሲሸኛቸውና ቤት ድረስ ሲያመጣቸው አይቶ በጣም ይናደዳል። ከዚህ ልጅ ጋማ የሆነ ነገር ጀምራለች አደይ። ይህንን ነገር ሁሉ ቀስ ብላ እያደረገች ያለችው በኋላ ላይ ሁለታችንን ሊያጣላ የሚችል ነገር እንዳይከሰት እያለ እሱ በጣም በፍራቻ ተውጧል። ዴቭ
ለዚህም ነበረ በመሃል ይሄን ነገር እያነሳባት ከአደይ ጋር መነጋገር እንዳለባቸው ጭምር ሲነግራት የነበረው። በዚህ ሰዓት ላይ እሱም ያሳሰበው የእሷ ጋብቻና በቅርቡ አንድ ላይ መኖር እንደሚጀምሩም ጭምር ተስፋ አድርጎባት እንደነበረ፣ ከዚህ ነገር ደግሞ አንቺ እንድታሰናክኝ አልፈልግም፣ በዛ ላይ አንቺን ማጣት ስለማልፈልግ ነው ለእኔ ጊዜ እንድትሰጭኝ የምፈልገው ይላታል። በዚህ ላይ ደግሞ አደይ ስትመልስለት የነበረው ነገር ያው ሁላችሁም የምትስማሙበት ጉዳይ ነው። እሷም እያለችው ያለችው ለሊ በዚህ በኩል ታማ እኔ የራሴን ነገር ብቻ ማድረግ አልችልም። እሷን ብቻዋን ስለሆነች ማንም ሰው ሊቀርባት ስለማይችል ያለዋት እኔ ብቻ ስለሆንኩኝ እሷን ማገዝና የሆነ ነገር የሚፈልገው ነገር ካለ እኔ ማድረግ ይኖርብኛል ብላ ነው የምታስበው። በዚህ ሁኔታ ላይ ግን ትዳራቸውን እንዳይፈርስና ገና ሳይጋቡ እንዳይለያዩ የብዙዎቹ ፍራቻ ነው። ሌላው እነ ዳይመንድና እነ ኪንጎን ብዙዎቻችሁ አይታችኋል። ኪንጎ በራሱ በኩል ከቅምጥል ጋር ተመልሶ ታርቋል። ሁለቱን በተጣሉበት ሰዓት ላይ ዳይመንድ የሁለቱ ነገር በጣም ግራ ስለገባው ሩጦ ሄዶ ቅምጥልን ማናገር እንዳለበት ሲሰማው ቅምጥልን ያለችበት ድረስ ሄዶ ሊያናገራት ሲል በጣም ተናዳ እንደነበረና ወዲያውኑ ከዛ ቤት እንዳባረረችው ሲያቅ ተስፋ ይቆርጣል። በአሁኑ ከባድ ጥል ነበር ማለት ነው። ይሄኔ እንዴት እንደሚታረቁ አላውቅም። ከዚህ በፊት የነበረው እንኳንስ ቀላል ነበር ሲል ይሄንን ነገር አውርቶ ሳይጨርሱ ሁለቱን አንድ ላይ ያያቸዋል። በዚህ ሁኔታ ላይ ይገረምና ደስታም እያየበት፣ የሚገርመው ደግሞ ቅምጥል እሱን እንዴት አድርገሽ እንዳባረርሽኝ ያኔ የምትታረቁ አይመስሉም ነበረ፣ ነገር ግን እኔ ሳላስፈልጋችሁ ሁለታችሁ ተመልሳችሁ ታረቃችሁ። በጣም የሚገርም ነገር ነው። እኔን ውሻ ማድረጋችሁ ግን ይሄ ተገቢ አይደለም ብሎ እንደ ቀልድ መሃል ላይ ሲያነሳባቸው ሰምታችኋል። ሌላኛው እንግዲህ ዳይመንድ ያው ስራውን አልተወውም ነበር እስካሁን ድረስ መስረቁን። እንዳጋጣሚ ሆኖ ዛሬ ተረኛ የነበረው ዶክተሩን መኪና ነበረ ሲጎረጉር የተያዘው። ወዲያውኑ ዶክተሩ እስካለበት ድረስ አሯሩጦ ይዘውና እንደ ምክር ቢጤ እየነገረውም ይኸው ድንገትም ቢሆን በጎ ሰው ላይ ነበር የጣለው። ያ ዶክተር ነገሮችን ከመከረው በኋላ ላይ እንደውም ያኔ ዳይመንድ ብዙ ነገር ሲቀባጥር ነበረ ፍርሃት ውስጥ በመነሳቱ። ስለዚህ ወደ ሐኪም ቤት ይወስደውና መመርመር እንዳለበትም ጭምር በግዴታ ይዞት ይሄዳል ማለት ነው። አደይ ወደ ገጠር መሄድ እንዳለባት ያው ዴቭ እንደነገራት ጭምር ለለሊ ስትነግራት፣ ለሊ ደግሞ ለኔ ብለሽ እስካሁን ድረስ ያደረግሽው በቂ ነው፣ ስለዚህ ከዚህ በኋላ የራስሽን ህይወት ማየት ይኖርብሻል። አሁን ላይ ዴቭን ማስከፋት የለብሽም። ዴቭ ብዙ ነገሮችን እያደረገ ነው እዚህ ድረስ የመጣው፣ ብዙ ነገሮችን ብዙ ፈተናዎችን ስላለፈ አሁን በትንሽ ነገር ይሄንን ነገር ማበላሸት የለባችሁም። የኔም ጉዳይ የሚያሳስብ ስላልሆነ አገር ቤት እንዳለሽም መሄድ ይኖርብሻል። ዴቭ ይህን ነገር እሷን መላክ የፈለገው ወደ አገር ቤት መጀመሪያውኑ አባቱ ጠርቶታል። የአደይ አባት ማለት ነው። አደይ ግን ያልተዋጠላት ነገር አባቴ ዝም ብሎ በቀላሉ አይጠራህም፣ የሆነ ነገር አስቦ ነው የጠራህ እንጂ እሱ መቼም እሺ ሊልህ አይደለም የጠራህ። ምናልባት ሊበቀልህም ሊሆን ይችላል። በጣም ስለተናደደ እኔ ቀድሜ አገር ቤት ሄጄ ማናገር ይኖርብኛል፣ ነገሮችንም ማጣራት ስላለብኝ እኔ ነኝ መሄድ ያለብኝ ብላ ነገሩን ወስና ነበረ ከብዙ ሳምንት በፊት። በአሁን ሰዓት ደግሞ እሷን እየጠበቃት ያለው ያው ከለሊ ጋር መዋሉን ትተሽ ቶሎ ብለሽ አገር ቤት ሄደሽ ነገሩን ማጣራት ያለብሽን ነገር አጣሪ፣ እኔ ሰርጉን ቶሎ ማድረግ ነው የምፈልገው፣ አሊያም ደግሞ ራሴ እጄ ማድረገውን አድርጋለሁ ብሎ ስለሚያስፈራራት፣ ያኔ ግን አደይ ወዲያውኑ ለለሊ ትነግራትና በዚህ ሰሞን መሄድ እንዳለባት ጭምር አውርታታለች። በቅርቡ ምንም እናይ ይመስላችኋል? ይህንን ቻናል አብዛኞቻችሁ አዳዲስ ስለሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቅርቡ በአሪፍ አቀራረብና በቪዲዮ ስለምንመጣ ብዙዎቻችሁ